ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቼክ ዋሌት ቤተሰቦች፣ ዛሬ ዓለምን ጉድ ያሰኙ እጅግ አስደንጋጭ ወታደራዊና አንገብጋቢ ሰበር መረጃዎችን ይዘንላችሁ መጥተናል። ወደ መረጃዎቹ ከመግባታችን በፊት ግን ትኩስና እውነተኛ መረጃዎች ሁሌም በፍጥነት እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰባችን ይሁኑ። በዛሬው ዕለታዊ መረጃችን አሜሪካ በኢትዮጵያ ላይ ጥላው የነበረውን ማዕቀብ ሙሉ በሙሉ አንስታለች። ከጀርባ ያለው የቀይ ባህር ምስጢር ምንድን ነው? የዶናልድ ትራምፕ አሜሪካውን ያስደነገጠ አወዛጋቢ ንግግርም አድርገዋል። እስራኤልን በከፍተኛ ስጋት ውስጥ የከተተው የትራምፕ አዲስ እርምጃ፣ እንዲሁም ሳውዲ አረቢያ በኢራን ላይ የፈጸመችው ሚስጥራዊ ጥቃት ተጋልጧል። በስተመጨረሻም ብፁዕ አቡነ ማትያስ በሳውዲ ሞት ለተፈረደባቸው ኢትዮጵያውያን ያሳለፉት አስቸኳይ ጥሪ እናስደምጣችኋለን። አብራችሁን ቆዩ። ወደ ዝርዝሩ ገባን። ወደ ቀዳሚውና ልዩ ትኩረት ወደ ሰጠነው መረጃችን ስናልፍ አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያና የደህንነት ማዕቀብ ሙሉ በሙሉ አንስታለች። ይሄ ዝም ብሎ በአጋጣሚ የሆነ አይደለም። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የደህንነት ኃላፊው አምባሳደር ሬድዋን ሁሴን የሚመሩት የኢትዮጵያ ከፍተኛ ልዑካን ቡድን በዋሽንግተን ዲሲ ከአሜሪካ ባለስልጣናት ጋር በቀይ ባህር ደህንነት ዙሪያ ታሪካዊ ስምምነት ፈርመዋል። አሜሪካ የኢትዮጵያ በቀይ ባህር የንግድ መስመርና በአፍሪካ ቀንድ ያላትን ስትራቴጂካዊ የቁልፍነት ሚና አምና ተቀበላለች። ከዚህ ባለፈ ፕሬዚዳንት ትራምፕ በህዳሴ ግድብ ዙሪያ ያሉ ውዝግቦችን ለአንዴና ለመጨረሻ ጊዜ ለመፍታት አደራዳሪ ለመሆን መዘጋጀታቸው ታውቋል። ይህ ለሀገራችን ትልቅ የዲፕሎማሲ ድል ነው። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካውያንን ያስደነገጠ ንግግር አድርጓል። በሀገሪቱ የኑሮ ውድነቱና የነዳጅ ዋጋው በሰማይ በነካበት በዚህ ሰዓት ምን መፍትሄ አለው ተብሎ ሲጠየቁ ስለ አሜሪካ የፋይናንስ ሁኔታ ፈጽሞ አያሳስበኝም፣ አሁን የኔ ትኩረት ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ ብቻ ነው በማለት ቁርጥ ያለ ምላሽ ሰጥተዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ሌላ ጉድ ፈልቷል። ሲኤንኤን ባወጣው መረጃ መሰረት ትራምፕ ከኢራን ጋር የችኮላ ስምምነት ሊያደርጉ ነው በሚል እስራኤል በከፍተኛ ስጋት እየተንቀጠቀጠች ነው። ጠቅላይ ሚኒስትር ኔታንያሁ የኢራን ዩራኒየም ማበልጸጊያ ሙሉ በሙሉ እንዲወድም ይፈልጋሉ፣ ይህ ካልሆነ ጦርነቱ ይቀጥላል ብለዋል። በተጨማሪም ሳውዲ አረቢያ ከአሜሪካና ከእስራኤል ጋር በማበር በኢራን ግዛት ውስጥ በድብቅ ወታደራዊ ጥቃት መፈጸሟ ዛሬ ተጋልጧል። ወደ መጨረሻውና አሳዛኙ ዜና አንገብጋቢ መረጃችን ስንመጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ለተፈረደባቸው ወገኖቻችን አስቸኳይ የአባትነት ጥሪ አቅርበዋል። ነገ በእኛስ ቢሆን ብለን እናስብ ያሉት ቅዱስነታቸው መንግስትም ሆነ ዓለም አቀፍ ተቋማት የእነዚህን በቋንቋና በሕግ አማካሪ እጦት ምክንያት በግፍ ለሞት የተዳረጉ ዜጎቻችን እንዲታደጉና ቅጣቱ ወደ እስራት እንዲቀየርላቸው ተማጽነዋል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ የዜና ወጃችን ይመስል ነበር። በተለይም የጦር መሳሪያ ማዕቀቡ መነሳትና የቀይ ባህር ስምምነት ለሀገራችን የካርጎና የንግድ ዘርፍ ምን አይነት እድል ይዞ ይመጣል ብላችሁ ታስባላችሁ? ሀሳባችሁን በኮመንት ላይ አስቀምጡልኝ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለሌሎች አዳዲስ መረጃዎች እስክንገናኝ ድረስ ቸር እንሰንብት።